ቅዱስ አሐዱ አምላክ አሜን። ሰላምሽ ይብዛልኝ ዓለምዬ፣ እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን ደህና ነኝ። እንኳን አደረሰሽ ለዐቢይ ጾም ለስምንተኛ ሳምንት ለሆሳዕና በዓል። እንዴት ነው ስራ፣ ጤንነት? ሆሳዕና እንዴት ነው? በስደት እንዴት እያሳለፍሽ ነው? እስኪ ከሆሳዕና አንዳንድ ነገር ብንማር ምን ይመስልሻል? ተመሰገነ እግዚአብሔር ይመስገን። ሰላምሽ ይብዛ ዓለም። አሜን አሜን። እንኳን አብሮ አደረሰን አደረሰሽ። በዓል እግዚአብሔር የተመሰገነ ይሁን። አሪፍ ነው። ኃጢአት በደላችንን ሳይመለከት ለዚች አዲስ ቀን ያደረሰን አምላካችን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። መልካም እህቴ፣ ደስ ይለኛል። እንማማር። ጠይቅኝ አንቺስ? እሺ እህቴ፣ ሆሳዕና ማለት ምን ማለት ነው? ይህም ዕለት እህት ዓለም ቃለ ሕይወት ያሰማልን። ሆሳዕና ማለት ሆሳዕና ከባለ ትንሣኤ አንድ ሳምንት ቀድሞ በሚውለው እሑድ ይከበራል። ይህ የስምንተኛው ሳምንት ሰንበት መጠሪያ ሲሆን ይህም ዕለት በነቢዩ በዘካርያስ ላይ የተጻፈው ትንቢት ይፈጸም ዘንድ ጌታችንም መድኃኒታችን ኢየሱስ ክርስቶስ በአህያይቱና በውርንጭላይቱ ላይ ተቀምጦ ሆሳዕና በአርያም ሆሳዕና ለዳዊት ልጅ እየተባለ እየተመሰገነ ወደ ቤተ መቅደስ መግባቱ የሚታሰብበት ዕለት ነው። ሆሳዕና ማለት የዕብራይስጥ ቃል ሲሆን ትርጉሙ እባክህ አሁን አድን፣ አሁን ባርከን ማለት ነው። በሰሞነ ሕማማት ጸሎተ ፍትሐት ጸሎተ አስተርእዮ ስለማይፈጸም ጸሎተ ፍትሐትና አስተርእዮ የሚደረገው በዚህ ዕለት ነው። እህቴ፣ እኔ ደግሞ ልጠይቅሽ፣ በእጃችን እንደ ቀለበት ማሰራችን የምን ምሳሌ ነው? እሺ እህቴ፣ በእውነት ተጠያቂሽ ቃለ ሕይወትን ያሰማልን። በሆሳዕና ዕለት በእጃችን ቀለበት የምናስረው አንደኛ ጌታችን ለአዳም የሰጠውን ቃል ኪዳን ለማስታወስ፣ ሁለተኛ ከልጅ ልጅህ ተወልጄ አድንሃለሁ ያለውን ተስፋ ቃል ለማስታወስ፣ ጌታችን መድኃኒታችን ለእመቤታችን ለቅድስት ድንግል ማርያም የገባላትን ቃል ኪዳን ተምሳሌት ማድረግ ነው። ጌታ ለእስራኤላውያን የሰጣቸው ቃል ኪዳን ተምሳሌት ነው። ጌታ ለአዳም ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛም ከሰይጣን ግዛት ከመከራ ስጋ ከመከራ ነፍስ ከክፋት ከኃጢአት አውጣን ማረ ለንስሐ ሞት አብቃን፣ ከቤት አትለየን፣ እንደ ቸርነት ይቅር በለን ስንል ለጌታ ዳግም ላናጠፋ ቃል የምንገባበት ነው። እሺ እህቴ፣ ደግሞ እኔ ልጠይቅ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና ለምን በፈረስ ላይ አልተቀመጠም? ቃለ ሕይወት ያሰማልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በፈረስ ላይ ያልተቀመጠው ትንቢቱንና ምሳሌውን ለመፈጸም ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና ዳኝ ነው። ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ በአህያይቱ መቀመጡ ትህትናውን ለማስተማር የሰላም ዘመን ነው ሲል ነው። አህያዎች ትሑታን ናቸው። ረጋ ብለው ነው የሚሄዱት። በቀላሉ ትወጣበታለህ፣ በቀላሉ ትይዘዋለህ፣ እንደፈለግክም ታዘዋለህ። ለፈለጉኝ ሁሉ የቅርብ አምላክ ነኝ ሲል ነው። በንጽህና በየዋህነት ለሚኖሩ ምዕመናን አድሬባቸው ኖራለሁ ሲል ነው። እህቴ፣ እኔ ደግሞ ልጠይቅሽ፣ በእጃችን እንደ ቀለበት ማሰራችን የምን ምሳሌ ነው? እሺ እህቴ፣ በእውነት ተጠያቂሽ ቃለ ሕይወትን ያሰማልን። በሆሳዕና ዕለት በእጃችን ቀለበት የምናስረው አንደኛ ጌታችን ለአዳም የሰጠውን ቃል ኪዳን ለማስታወስ፣ ሁለተኛ ከልጅ ልጅህ ተወልጄ አድንሃለሁ ያለውን ተስፋ ቃል ለማስታወስ፣ ጌታችን መድኃኒታችን ለእመቤታችን ለቅድስት ድንግል ማርያም የገባላትን ቃል ኪዳን ተምሳሌት ማድረግ ነው። ጌታ ለእስራኤላውያን የሰጣቸው ቃል ኪዳን ተምሳሌት ነው። ጌታ ለአዳም ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛም ከሰይጣን ግዛት ከመከራ ስጋ ከመከራ ነፍስ ከክፋት ከኃጢአት አውጣን ማረን፣ ለንስሐ ሞት አብቃን፣ ከቤት አትለየን፣ እንደ ቸርነት ይቅር በለን ስንል ለጌታ ዳግም ላናጠፋ ቃል የምንገባበት ነው። እሺ እህቴ፣ ደግሞ እኔ ልጠይቅ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና ለምን በፈረስ ላይ አልተቀመጠም? በእውነት እህቴ፣ ቃለ ሕይወት ያሰማልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በፈረስ ላይ ያልተቀመጠው ትንቢቱንና ምሳሌውን ለመፈጸም ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና ዳኝ ነው። ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ በአህያይቱ መቀመጡ ትህትናውን ለማስተማር የሰላም ዘመን ነው ሲል ነው። አህያዎች ትሑታን ናቸው። ረጋ ብለው ነው የሚሄዱት። በቀላሉ ትወጣበታለህ፣
በቀላሉ ትይዘዋለህ፣ እንደፈለግክም ታዘዋለህ። ለፈለጉኝ ሁሉ የቅርብ አምላክ ነኝ ሲል ነው። በንጽህና በየዋህነት ለሚኖሩ ምዕመናን አድሬባቸው እኖራለሁ ሲል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም ሲገባ ዘንባባ የመነጠፉ ምስጢር የምን ምሳሌ ነው? ቃለ ሕይወትን ያሰማልኝ እህቴ። በአህያ ላይ መቀመጡ ትህትናን ለማስተማር ነው። የሰላም ዘመን ነው ሲል ነው። አህያዎች ትሑታን ናቸው። ረጋ ብለው ነው የሚሄዱት። በቀላሉ ትወጣባታለህ፣ በቀላሉ ትይዘዋለህ፣ እንደፈለግክም ታዘዋለህ። ሲፈልጉኝ ሁሉ የቅርብ አምላክ ነኝ ሲል በንጽህና በየዋህነቱ ለሚኖሩ ምዕመናን አድሬባቸው እኖራለሁ ሲል በአህያ ላይ ተቀመጠ ማለት ነው። እሺ እህቴ፣ እኔ ደግሞ ልጠይቅ፣ ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ምስጢር የምን ምሳሌ ነው? በእውነት እህት ዓለም ከአንቺ ብዙ ነገር እየተማርኩ ነው። ቃለ ሕይወት ያሰማልን፣ ከዚህም በላይ ጸጋውን በረከቱን ያብዛልሽ እህቴ። ትልቋ አህያ የምትመሰለው ትልቋ አህያ የኦሪት ምሳሌ ናት። ትልቋ አህያ ሸክም የለመደች ናት። ሕገ ኦሪትም የተለመደች ሕግ ናትና የእስራኤል ምሳሌ ነው። ትልቋ አህያ በሸክም እንደለመደች ሁሉ እስራኤልም ሕግ ለመፈጸም በሕግ ለመራመድ የለመዱ ናቸው። የአዳም ምሳሌ ነው። አዳም ሸክም የበዛበት ነበረና ውርንጭላዋ በሕገ ወንጌል ትመሰላለች። ምክንያቱም ወንጌል ኢየሱስ ክርስቶስ የሰራት አዲሷ ሕግ ናትና። በአሕዛብ ትመሰላለች። ትንሿ አህያ ሸክም የለመደች አይደለችም። እንዲሁም አሕዛብ ሕግን የመቀበል የለመዱ አይደሉም፣ ለሕግም አዲስ ናቸውና። የእመቤታችን ምሳሌ ናት። የዓለም ሸክም አቅልላልናለችና በእመቤታችን ትመሰላለች። እመቤታችን ድህነተ ምክንያታችን ጌታችንን የተሸከመች ንጽሕት እንከን የሌለባት እናት ናትና። በእውነት እህቴ ስለነበረን ጊዜ ከልብ አመሰግናለሁ። ከአንቺ ብዙ ነገር ተምሬያለሁ። ከዚህም በላይ ጸጋ